ሰው ምን ይለኛል እያሉ ይሉኝታ ውስጥ መግባት ትዳርንም ሊሆን ይችላል የተለያዩ ነገሮችን እንደሚያሳጣን ታውቃላችሁ። ሰው ምን ይለናል እያልን የምናከብረውን ሰዎች እየፈራን ወይም ደግሞ ቤተሰብ አካባቢ ያሉ ሰዎችን እየፈራን ብዙ ነገሮቻችንን እናጣለን። ይሉኝታ የሚባለው ነገር በህይወታችን እጅግ በጣም የማያስፈልግ ነገር ነው። ለምን መሰላችሁ? ዞሮ ዞሮ ተጎጂዎች እናንተ ስለሆናችሁ። ሰው ምንም ላይ ብትሆኑ ማውራታችሁ አይቀርም። አንድ ተረት አለ አይደለ? ልክ ሰው በአህያ ላይ ቢቀመጥ አህያውን ትጎዳላችሁ። ከአህያው ላይ ብትወርዱ አህያው ለምን ባዶ ይሄዳል? ወይም ደግሞ ሚስታችሁን አህያው ላይ ብታደርጉት ደግሞ እንዴ ሚስቱ ምን አይነት ክፉ ሰው ናት እያሉ ያወራሉ ማለት ነው። ስለዚህ ይሉኝታ ውስጥ ገብታችሁ የተለያዩ አይነት ነገሮችን ብትሞክሩ ሰዎች ስለእናንተ ክፉ ነገር ከማውራት በፍጹም አይቆጠቡም። መልካም ነው ብላችሁ ያደረጋችሁትንም ጭምር ማለት ነው። ስለዚህ ይሉኝታ እያላችሁ ህይወታችሁን ሌላ ታሪክ ውስጥ ከምታስገቡ ከይሉኝታ ይልቅ ደግሞ ትክክል ነኝ ብላችሁ ለራሳችሁ ስትሉ አድርጉት። ያኔ ሁሉም ሰው የፈለገውን ማለት ይችላል። ነገር ግን ትክክል የሆነው ብቻ ትዳራችሁም ላይ ህይወታችሁም ላይ ይሆናል ማለት ነው። ሰብስክራይብ አድርጉኝ።